ልጃቸው ስትታመም ልጃችን የታመመችው አንቺ ቡዳ ስለሆንሽ በቡዳ በልተሻት ነው፣ ስለዚህ አንቺ ካልሞች የኛ ልጅ አትድንም ብለው ሰዎቹ ሊገሏት ሲሉ ከምገደል ብላ ቮይስ ድረሱልኝ ልካ ከዛ ቤት ጠፋች። ጠፍታ ፖሊስ ጣቢያ ሄደች። ከፖሊስ ጣቢያ ደግሞ ፖሊስ የመጣችበትን ኤጀንሲ አይቶ ወደ ኤጀንሲ መለሳት፣ ወደ ቢሮ። ቢሮዎች ደግሞ ለቤተሰቦቿ ሞተች አሉ። እንዴት ሞተች? ዝም ብላ ቢሮ ገብታ ሞተች? እንዴት ሞተች የሚለው ድምፃቸውን የሁለት ሰው 5 ደቂቃ ነው ሁለቱ። ከተቻለ ልክፈትልሽ። አይሽም እቺ ቡዳ ተደርጋ ተቸግራ ከሀገር ወጣ እናቷን ድሃ እናቷን ከዛ ጎጆ ለማውጣት ወጣ። ቡዳ የማይባሉ ነገር የለም እህቶቻችን። በጣም አንዳንድ ሰዎች የማይሉን ነገር የለም። ስንት ነገር ችሎ ነው እየሰሩ ያሉት። ቡዳ ሆነች፣ ድሃ ስለሆነች ቡዳ አድርጎ ቀረጿት። እሺ ይሁን። ቡዳ የሆነችበት ቦታ አቢባዬ ጠፋች። ከዛ ሞትን አምልጣ እኮ መጥፋቷንስ እንዴት ነው የምናምነው? ኤጀንሲዎች የገንዘብ ጉዳይ እንጂ ይኸውልህ፣ ማንንም አንድ ሰራተኛ ለአረብ ሰጥተው አረቦቹ እጅ ላይ በድንገት እንኳን ብትሞትባቸው አረቦቹ እየተማቱ እንኳን አክሲደንታሊ መግደል ፈልገው ሳይሆን ወይ ገፍትረዋት ወይ መተዋት እንኳን በሆነ ነገር ጸጥ ብትልባቸው ቢሮ ለአረብ ከቨር ያደርጋል። ምክንያቱም አረብ ይከፍላል፣ ብር አለው። ገባ? ስለዚህ እቤት ውስጥ ሞታባቸው እነሱ ለኤጀንሲ ደውለው ሞታለች ሰራተኛዋ፣ ይህን እንከፍላቸዋለን፣ ቢሮ መታን የሞተችው በሉ ቢሉ ቢሮ ይስማማል። ምክንያቱም እነሱ ገንዘብ እንጂ የሰው ነፍስ ምንም ነው ማይመስላቸው ቢሮዎች። ሼር ኮፕሊንክ ሪፖስት ጎዳ ድምኩን ይመጀባ ሸመረን ብያ አረባ ጉቱ ይላላቱ ና ድምኩን ድመኬት። እኔም ራሱ ትናንትና ምናልኩ ይሄ ነገር ቢሮው ወደ ራሱ ወስዶ ውክልና ፈጥኖ ወስዶ ውክልና የእህቱን ሰው እየሸሸ ባለበት ሰዓት እኛ እንሆናለን ብሎ ህዝቡን ገብቶ ራሳቸው ቢሮ ራሱ ውክልና በሚፈልጉት ሰው አስደርጎ እንደውም ደግሞ ከዛ በለጠ በሻርብ ነው ራሷን ያነቀችው። ይኸው ድምፃቸው በሻርብ ነው ራሷን ያነቀችው። እሺ እንስማው። አንደኛ ራሱን ለማዳን ኔቨር ሊሆን አይችልም። ራሱን ለማዳን ከኮንትራት ቤት አምልጦ ጠፍቶ ፖሊስ ጣቢያ የሚሄድ ሰው ነፍሱን ለማዳን ከዛ ቤት ነፍሷን ለማዳን ሩጣ አምልጣ ወጥታ ፖሊስ ጣቢያ የሄደች ሴትዮ በሰላም ቢሮ ፖሊስ ቢሮ ከበለሳት በኋላ ቢሮ ስትደርስ ራሷን በሻርፕ አንቃ ብትገለው እንዴት ነው? ለምን? ለመሞትማ መሞት የሚፈልግ ሰው እኮ እዛው ኮንትራት ቤት እያለች ትሞታለች፣ እዛው በእነሱ እጅ ትሞታለች፣ ራሷን በራሷ ከምታጠፋ። ለምን ከዛ ቦታ ነፍሷን ለማዳን ሄዳ አምልጣ ፖሊስ ጣቢያ ሄዳ ከፖሊስ ጣቢያ ደግሞ ፖሊስ ቢሮ ሲመልሳት ቢሮ ስትደርስ ራሷን በሻርፓ ሰቅላ የምትገለው እንዴት? ለምን? ያው እንግዲህ እኛም በኦሮምኛው እንጂ ይህን ነው ጠየቅነው። ከዛ በኋላ ራሷን ገደለች። አዎ እሷስ ሞትን በቀጠሮ ተሰጥተዋት ከጾም ፍቺ በኋላ እገደላለሁ ብላ እየተቀመጠች እንትን ያለች አጋጣሚ አግኝታ በመስኮት ወጣ ዘላ ፖሊስ ጣቢያ አገሬ ቢገባ ይሻለኛል ከመሞት ብላ እጅ ሰጠች። እህታችን እንዲህ ነው ቢሮ ውስጥ የሞተችው። እስኪ ስንል ተንበርክካ ደርቆ ሬሳው ማለት ነው ተንበርክካ ምናምን አንገቷ ላይ ሻርፕ መሳይ ነገር አንጠልጥሏል። አንድ በይ አላቸው ፎቶውን ቤተሰቦች ላስመጣልሽ ይችላሉ፣ ልግልሽ ይችላሉ። ፎቶ አሁን ለምሳሌ አቢባ በዚህ ዘመን አንድ ነገር ልንገርሽ፣ የማያስዋሸን ነገር ማለት ነው። አንድ ሰው ውሃ ውስጥ ባህር ውስጥ እየተበላ ተባበሩኝ አውጡን ቢል ራሱ እኔ ሙባረክ መጀመሪያ ቪዲዮና ፎቶ ወስጄ ተነስቼ ነው የምተባበረው እንጂ ዘመኑ እንደዚህ ሆኗል። ግዴታ ነው። ራስን ጥያቄነት ታድናለህ። ከአንካ ቀጥ እንጂ ሬሳ ቀጥ እንጂ ተንበርክኮ ሰው ራሱን ይገላል። የማይመስል ገባሽ? ፎቶ የላቸውም የተሰቀለችበት ቦታ ገባ እና አስክሬኑን ፎቶ ያነሱት ካወረዷት በኋላ ነው። ከተሰቀለችበት ካወረዷት በኋላ ነው። እንደዛ አሉ እንግዲህ እነሱ መጥቶ ይናገሩበት። እነሱ አያገባኝም። ይኸው መረጃ ግዴታቸው ነው። ይናገራሉ። ህዝብ ይጠይቃቸዋል። እንዴ በኦሮምኛ የሰው ነፍስ በኦሮምኛ አለኝ፣ በአማርኛም አለኝ። እዛ ጋር ራሱ የተለያየ ነው። እስኪ የአማርኛውን አብረን እንስማ። በእኔ ስልክና ተጻፈ። እንዴት አደራችሁ? ሰላም አደራችሁ? አልሐምዱሊላህ። በመጀመሪያ መጽናናትን እመኛለሁ ለአባይ ሀዘንና
ቪዲዮ እስክታበሉ ድረስ እንዴት አደራችሁ? ሰላም አደራችሁ? መጡ አቡ ልጁ ገብቷል፣ ግን እስኪገናኙ ድረስ ቪዲዮ እስኪያበራ ድረስ እንስማ ድምፁን። ኦኬ፣ ድምፁ አሰማሻለሁ። እኔ ይሄ ነገር እንዲቋረጥብኝ አልፈልግም። እነሱ ፕሮግራምሽን አንቺ ምንም ችግር የለውም። ነገም ከነገ ወዲያም እዚሁ ነኝ። እኔ ይሄ ነገር የምለቀው ነገር አይደለም እንዴ። ማንም ይህንን ሰምቶ አንድ ከብት ሲጠፋ ከበረት ውስጥ ከብቱ የሚፈለገው ሊገኝ ይችላል፣ ላይገኝ ይችላል። ለቀረው ከብት ነው። ገባሽ? ለቀረው ከብት ተብሎ ነው የጠፋው ከብት። ይሄ ነገር የአረብ ሀገር ያላችሁ አማርኛም፣ ኦሮምኛም፣ ትግረኛም ሰሚዎች ይሄ ጉዳይ ይመለከታችኋል። የፈለገ ሰው ገላችሁ፣ ጥጋበኛ ገላችሁ ሂዶ ቢሮ፣ በተለይ ሀበሻ ስንባል እርስ በራሳችንን ብንሸጥ አውሬ ሆነናል ማለት ነው። አንዳንዶቹ ማለት ነው። ይቅርታ አድርጉልኝ። ሌሎቹ እቺ የተገደለችው መዳም ቤት ነው ስል በቃ ጨረሱ። ትልቅ አድርጊውና ጨርሻለሽ። መዳም ቤት ወይንም ደግሞ መዳም ቤት ወይንም ደግሞ ቢሮም ከሆነ ደግሞ ራሷን አጥፍታ አይደለም ተገላ ነው። እንዴት ነው ሰው ነፍሱን ለማዳን ከመዳም ቤት ሩጦ የወጣ ሰው ቢሮ ሲደርስ ራሱ የሚያጠፋው? እንዴ የሚታመን ነገር ንገሩን እንጂ የሰው ነፍስ መቀለጃ ነው እንዴ? ማተለቅ አቃተኝ ውዶቼ፣ ምንድን ነው ጉዱ? ቆይ እስኪ ቆይ እንደዚህ ላድርግና አይዋ። እሺ እያሱ ሚውትክን አብራ ማይክሮፎን ጠውቃ እያሱ ማይክሮፎን ዓፅኻዮ ኣለኻ። እንዴት ነህ? ደህና ነህ? ደህና ነኝ። ደህና ነህ ከአንተ? አዎ ደህና ነኝ። ቲክቶክ እየተጠቀምክ ነው? አዎ ጓግተካል እናትክን ለማግኘት ንገርልኝ በትግርኛ አሞራው። የእናቱ ገና ተሃንቂኻ ኣለኻ ዲኻ ንምርኣይ ብለካ ኣሎ። ታኹንኩም ውሽጢ ኤርፖርት ዘይተኣቱ ታኹንኩም ኣብ ደገ ወንኩም እወ ብጣዕሚ ንውሽጢ ዘይተኣቱ ናብቲ መዕረፊ ውሽጢ መስታወቅያ ተረሲዕዎ ኮይ መፅኡ። ኦኬ ምን አለ መታወቂያ ረስቼው ስለመጣሁ ውስጥ መግባት አልችልም። ኦኬ፣ ስለዚህ እዚህ ጋር ሲወጡ ነው የሚያገኛቸው። ያ ኢትስ ኦኬ፣ ችግር የለም። አሁን ይወጣሉ እና እናትክና ወንድምክን ልታገኝ ነው ለመጀመሪያ ጊዜ። ምን እየተሰማክ ነው? በልልኝ በእናትህ። ኣዲኻን ሓውካን መጀመርያ ጊዜ ክትረክቦም ኢኻ እንታይ ይስምዐካ ኣሎ? ብጣዕሚ ተሓጒሰ ብጣዕሚ ታንጥይህን ጠለኹ ወደ ለኸረኸባ ኣዴ ሓዊ ልኸረክ በጣም ጓጉቻለሁ። እናቴና ወንድሜን ለማግኘት በጣም ተደስቻለሁ። በጣም ነው። እኔ ራሴ በጣም ነው የጓጓሁትኝ እንደዚህ ስተቃቀፉ በአካል ለማየት። ስንት ሰዓት ነው የምትገባው? አቡ ገብታለች እኮ ኦልሬዲ ኤርፖርት ውስጥ ናት። ኦኬ፣ ካሜራ ንድሕሪት ምቅያር ትኽእሎ ዲኻ ይትኽእሎ? ለመውጣት እኮ ነው። የሆነ ሰው ይቅረጻችሁ ደግሞ። እሺ ካሜራኻ ንድሕሪት ምቅያር ትኽእሎ ዲኻ? እሺ ክሙኩሮ እስቲ እስኪ ሞክሮ ሕጀቦ ከለኹም ሞክሮሞ ዝሓወይስካ ኣብ ጎኑ ዘለኻ ፍሊፕ አድርገው ካሜራውን ብለከው ነው ወደኋላ ወደኋላ ይሞክሩት። አሁን በኋላ ከምንጨናነቁ ሞክሩት እዩትና። ማን ነው የሚቀርጻቸው? እሱና እናቱ ሲተቃቀፉ ማን ይቀርጻቸዋል? አብሮ ያለው ልጅ እሱ ወደ እሱ ስልክ እንዲያዞሩት ለእሱ እንዲሰጡት ሞክና። ለእሱ እንዲሰጠው ንገረው፣ በትግርኛ ለእሱ እንዲሰጠው። አቢኩም እንዲሁ ነጋሲ እንዲህ በለው። ወንድምና እህትክ ሲወጡ ከኤርፖርት አንተ ሄደክ ሰላም ስትላቸው እሱ ለእሱ ስጠው ስልኩን፣ እሱ እንዲያሳየን እንድናይ ባይናችን። ኦኬ በቃ እያሱ እንታይ ትገብር መሲልካ ክፈቶም ወደ ሓናት ቪዲዮ ከረእካ ከመጌርካ ከም ትቅይሮ ከለኹም ወይ ተስፋ ሂረስ የቅረፅኩም ወይም ደግሞ ቀራፂ ሰብ ጎርሞ የቅረፅኩም ቪዲዮ ትብለካላ። እሺ አለው ስልክ ጓደኛው አብሮት ያለው ጓደኛ ስልክ አለው። ክፈቶም ከረእካ ካሜራ ከመጌርካ ከም ትቅይሮ ከረእካ ቆይ እስኪ ሌላኛው ወይ ተስፋ
አሌክስ ካሜራ እንዴት እንደሚዞር ካላወቀበት እኔ ስክሪን ሪከርድ አድርጌ ልላክለት በዋትሳፕ ወይንስ አንተ? ሌላኛው አካውንት ልግባ ነኝ። አዎ ግባና አስረዳው በትግርኛ እንዴት ካሜራ ወደኋላ እንደሚያዞር። ወይ በሌላኛው አካውንት ልምጣና አንዴ ጽናሐ ከሬካ በሓንቲ ስልክ ገይረ ከመይ ጌርካ ከምዝተኣኩሽ ቲክቶክ አልነበረውም እኮ ጋይስ። እኔ ነኝ አሁን ስልክ ገዝቼ ቲክቶክ መጠቀም የጀመረው እንጂ ቲክቶክ አልነበረው። ለዛ አሁን አሌክስ ያስረዳዋል። በሰከንድ አካውንቱ ይገባና ከዛ ያስረዳዋል። እናትና ወንድሙን ሊያገኝ ነው። እኔስ እንዲህ ብሎኝ ነበር። አሁን ኦኬ እንዴት ነው በትልቅ ማለት አንተ በትልቁ ላድርግ። ናይና ይሄኛው አካውንቴ ነው እኮ በትልቅ የምታደርጊኛው እሱ አይደለም። ኦኬ ሶሪ። ይሄኛው አካውንቴ በትልቅ ዋናውን ነው ለካ ማድረግህ። እሺ ከዛ ቪዲዮ አብርተህ በዋናው የገዝቱ ላይ እንዴት በጣም ይቀርታ ጨበሬ ነው የምንመስለው ወገን በቃላ እንዴት ሙነቃ እያሱ ትሬላሃ ዶ ወይ ቶርሚንት እያሱ ትሬላሃ ወይኔ የለም ልጁ። አረ እያሱ ፖዝ ሆኗል። ስልክ ዋትሳፕ ቮይስ ምናምን እያወራ ይሆን? ተደውሎበት መሰለኝ፣ ደውለውበት መሰለኝ። እናትየው ደርሳ የት ነህ እያለችው መሰለኝ። ውጭ ነኝ እያለ ይሆናል። ካሊ ስልክ ካሜራውን ሳናሳየው ብቻ ሳናይ እንዳይገናኙ። የመጀመሪያውን ሞመንት ማየት በጣም ጓግቼ ነበር ሲገናኙ ለመጀመሪያ ጊዜ። እኛም ለራሱ አይስዌር ጋይስን ይህንን ቀን በጣም በጉጉት ነው የጠበቅኩት። በስልክ እንኳን ሲገናኙ እንዴት ነው የተደሰት ነው አስባችኋል? በአካል እያሱ ትሰምዐና ኣለኻ? ይህንንማ ሀቁን ሳናወጣ እንለቃቸውም። ቢሮ የሚሆኑ ማዳም እያንዳንዱ ፍትህ ማግኘት አለባለች። አብረው ደፋር። እሺ የታሉ? ደውልለት ቀጥታ። ቆይ እኔ ራሴ እደውልለታለሁ። እስኪ ደውልለት አሌክስ። እስከዛ ጋይስ ታብታብ አድርጉ። ይኸው አሌክስ ይደውልለታል። ታብታብ አድርጉ። አሌክስ ይደውልለታል። ይህም ካርድ አለኝ እደውላለሁ፣ ግን አሌክስ ይደውላል። ከኔ ጋር በስንት መከራ ነው በአማርኛ የምንግባባው። እንደውም ጎበዝ ነው እያሱ፣ እየተግባባን ነው። ዋትሳፕ ቮይስ አደረግለት እንትን እያለኝ እየመለሰልኝ አንተ እያለ ነው የሚያወራኝ፣ ግን ስቲል ጎበዝ ነው። ስሜት ማየት ፈልጋለሁ። ቀላል አይደለም። እናትና ልጅ ከ15 ዓመት በኋላ በአካል ለመጀመሪያ ጊዜ መታየት። በ4 ወር ሆኖ የተለየችው ልጇን አሁን 15 ዓመቱ ሆኖ ስታገኘው የእናትየውን ስሜት ማየት ፈልጋለሁ። ልጅየው ላያውቃት ይችላል። 4 ወር ሆኖ ግን እናትየውን ስሜት ማየት ፈልጋለሁ። እንደገና ወንድምና ወንድም ደግሞ አይተዋወቁም። ለመጀመሪያ ጊዜ ይተዋወቁ። ማይ ጋድ። ኦኬ እያሱ ኣለኻ ዶ? እንድሕር ትሰምዐና ታሃለኻ ፀሓፍ ዝሓወዩ ንፅበይካ ኣለና። ችግሩን ለእኔ ነግሮኝ እኔ ደግሞ ቪዲዮ ሰርቼ እናንተ ደግሞ የተባረካችሁ ህዝቦች ቪዲዮን ሼር ዲዮት ሪፖስት አድርጋችሁ እነዚህ እናትና ልጅ ከ15 ዓመታት በኋላ ለመጀመሪያ ጊዜ በአካል እንዲገናኙ ያደረጋችሁት እናንተ ናችሁ። በቀደም በላይቭ አገናኘናቸው፣ ዛሬ ደግሞ በአካል ተገናኝተዋል ማለት ነው። ትኬት ከባህር ዳር መቀሌ ድረስ አሞራው ነው የቻላቸው ትኬታቸውን እናትና ልጅን ማለት ነው። ዛሬ እያሱ እናቱን ብቻ አይደለም ያገኘው፣ እናቱንም የማያውቀውን ወንድሙንም ነው ለመጀመሪያ ጊዜ ያገኘው እና ይሄ ደግሞ በእናንተ ነው። እኔ የኔ አስተዋጽኦ እንግዲህ ቪዲዮ መስራትና ስልክ ገዝቼለት ለእያሱ ቲክቶክ እንዲከፍት አድርጌው እንዲመጣ አድርጌያለሁ እና ተባረኩ። በጣም ነው የምናመሰግነው። ሁላችንም ስለተባበርን ነው ይህንን ማድረግ የቻልነው። ምንም ተሰማ በጣም ደስ ብሎኛል። እኔ በቃ እኔ እንጃ
ቪዲዮ ለምን አጠፋችሁ? እኔው ስሜታችሁን ክፈተሎም ኮሜንት እቲ ቪድዮ ካብኡ ንድሕሪት ናባኹም ገለጥዎ ሽሉ እንኳዕ ደስ በለካ እያሱ ሩቅያም እንኳን ደስ አለሽ የኔ እናት። አሁን ከዚህ በኋላ ማዘንም አያስፈልግም። ወደ ህይወት መኖር እኔ ምንም አላረኩም። እዚህም ሀቢባንሽ መስገድ ያለባት ሬዱ አቀብ አልነበረኝም እና እኔ ምንም አላረኩም። በቃ እያሱ ብደንቢ ጌርኩም ተንከባኸብዋ። ዛዕባ ካሉ ዓዲ ብደንቢ ጌርካ ርእያ። ትግራይና እንታይ ከም ትመስል ብደንቢ ጌርካ ርእያ። ምሰና ሓጎኻ ፋልጣ፣ ምስታ ዓዲ ፋልጣ ዮም ኩሉ ነገር ኣረያኻ ዝሓውሽ ዶ ብደንቢ ጌርኩም ተንከባኸብዋ ፕሊስ። ምሳኻ ዘሎ እንትሓውካ እውን ንዑ ንገሩና። ትንሹ ልጅ እናናግረው እስቲ ምን ተሰማው? ሊያው ትንሹ ልጅ ካሜራውን ወደፊት ለፊት መልሱትና እዛ ገብረ ስላሴ የሚያናግር በጣም አመሰግናለሁ። አላወቁበትም እኮ ምንም ማኔጅ ማድረግ ካሜራ። እሺ 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 አንዴ ትንሹ ልጅ ቀረባ። ካሜራውን ወደፊት መመለስ አልቻላችሁ? ካሜራውን የያዝከው ልጅ ወንድሜ እስኪ ንገርልኝ። አሞራው በትግርኛ ንገርልኝ። ካሜራውን ወደፊት ካሜራ ክትቀይሩ አይትኽእል። ናብ ቅድሚት ዝሓወይት ስልኪ ሒዝካ እያ ዘለካ ወይ ሃባ ሩቅያ ትችለዋለች። ሩቅያ ቀይሩና። እሺ ሩቅያ ወደፊት ቀይሩና ቀይሩና ትንሹ ልጅ ላናግረው። ምን ተሰማው ወንድሙን ለመጀመሪያ ጊዜ ሲያገኝ? ካሜራው እንትን ማለት ወደፊት እንትን ማለት አልመጣልንም። እንዴት ችለው አበሩት ቅድም እነሱ። አሁን ሰላም፣ እንዴት ነህ? ስምክ ማን ነው? ጠፋብኝ። አብዱልከሪም እንዴት ነህ? ለመጀመሪያ ጊዜ ነው መቀሌ ስትመጣ አይደል? ወንድምክን አገኘክ በአካል? እንኳን ደስ አለህ ታላቅ ወንድም ስለተገኘልክ። በጣም አመሰግናለሁ። ጌታ ተመንደግ። ሩቅያ እንኳን ደስ አለሽ የኔ እናት፣ ልጅሽን ስላገኘሽ በአካል እንኳን ደስ አለሽ። በእናንተ ላይ ነው። አሞራውን በጣም አመሰግናለሁ። አንቺንም ሁላችሁንም በጣም አመሰግናለሁ። እዚህ ለመድረስ ምክንያቱ እናንተ ናችሁ። እሺ እያሱንም እንበለው እንኳን ደስ አለክ። እያሱ እንኳን ደስ አለክ። ያው እናቴን ብለክ አባትክን አስጨንቀክ እናትክን አግኝተሃል። እንኳን ደስ አለክ ወንድሜ። አሜን እና ሀቢባዬ እንኳን ደስ አለክ። በጣም አመሰግናለሁ። እንኳን እናንተ ተገናኛችሁ። አሁን ሄዳችሁ ምሳችሁ ገብረ ስላሴ ሚዩት ነክ። ገብረ ስላሴ ሚዩት ነክ። አይ ቲንክ ሚዩት እንደሆነ አላውቅም መሰለኝ። እያወራ ነው መሰለኝ። ይህን ሞመንት ማየት እንዴት ያስደስታል በእውነት። ገብረ ስላሴ ኣይትስማዕን ዘለካ ክትዛረብ ደሊ ከለካ ምስለሞ ሚትካ ባ ክፈታ እታ ማይክሮፎን ክፈታ ሞ ተዛረብ። ፍርክና ተቆራርጠ ስለዛቤ። ለማንኛውም እዚህ ጋር ያላችሁ በሙሉ የተባበራችሁኝ በጣም አመሰግናችኋለሁ። ክብር ይስጥልኝ። እኔ በእውነት በእናንተ ኃይል እንጂ በእኔ እንትን አይደለም እና በጣም አመሰግናለሁ። እወዳችኋለሁ፣ በጣም አከብራችኋለሁ። በእውነት ገብረስላሴ የመጀመሪያው ተመስገኝ እኮ አንተ ነህ። አንተ መጀመሪያ ወጥተህ ቲክቶክ ላይ ለአሞራው ባትነግረው እንዴት እናውቃለን እኛ? ስለዚህ መጀመሪያ መመስገን ያለብህ የመጀመሪያው ጥረት አድራጊ አንተ ነህ።
ኧረ እኔማ ብችለው ነበር ሀቢባዬ፣ እናንተ ናችሁ እንጂ ለዚህ ያደረሳችሁልኝ። ለምን ልጄን ከሚረበሽብኝ እናቱን እንዲያገኝ ትምህርቱም እንዲቀጥልልኝ ሌላ ነገር እንትን ለማለት እዚህ ጋር ለተባበራችሁኝ በጣም አመሰግናለሁ። ምክንያቱም የእናት ፍቅር ከባድ ስለሆነ እናት እንዴት እንደምትናፈቅ ማንም ስለሚያውቀው ለዛ ነው እና በጣም አመሰግናለሁ። ክብር ይስጥልኝ ለሁላችሁም እዚህ ጋር የተባበራችሁኝ በሙሉም አመሰግናለሁ። አንተ ጎበዝ መልካም አባት ነህ። ለልጅክ ደስታ የምትጨነቅ መልካም አባት ስለሆንክ ልጅክ እናቱን እንዲያገኝ ረድተከዋል። ተባረክ፣ እድሜና ጤና ይስጥክ። እኔ እስኪ አንድ ጥያቄ ጠይቀው። እያሱ ትሰምዓን ኣለኻ? እንኳዕ ደስ በለካ መዝሓወይ መጀመርያ ሕጂ ናበይ ካ ክትወስዳ እንታይ ክተሪኣ ኢኻ? ናበይኩም ትኸዱ ሕጂ? መቐለ ዲኹም ትፀንሑ ዋላ ትኸዲኹም ንዓዲ? ክንከይድ ባል ውቕሮ ኢና እሺ፣ ኣበይ ትወስዳ ኢኻ? ኣበይ ተሪኣ ኢኻ? ዛዕባ ኩሉ ዓዲ ገጠር ውዚሉ ውቕሮ ሓወይ ከዓ ኣለኒ ውዚ ኣብ ዓዲግራት ጎበዝ ዝሓውሽ ዶ ኣረያ በቃ ተተምሃርኩምሉ ምስ ኣዲኻ ዘዕበየትካ ብደንቢ ጌርካ ዛርባ ዋላ መሓኛ ዘይትኽልቲ ኮይና እውን ሓውካ እናተርጎመልኩም ብደንቢ ጌርካ ሽዶ ዝሓወይ ተንከባኸባ ናጅኹም ድሕሪ ሕጂ እውን ኣለና ኢና ምሳኩም። ሃቢባ እውን ስለ ዘላ ናይ ሃቢባ እውን ስልክ ስለ ዘለካ ናተይ እውን ክሰደልካ እየና በቃ ቴንክ ዩ ሶ ማች ለሁላችሁም ጋይስ። ሀቢ በጣም ነው አመሰግናለሁ። ማርያምን ምንድን ነው ያወራችሁ? ታምሮ ተርጉምልኝ። አሁን ምንድን ነው የምታሳያት? መቀሌ ትቆያላችሁ ወይስ ወዴት ነው የምትወስዳት አልኩት እና ኖ ወደ ሀገር እንሄዳለን፣ የተወለድኩበትን አሳያታለሁ፣ ያደግኩበት ገጠር እንወስዳታለሁ ምናምን ብሏል። እና ዋን ዌይ ነው አይደል ትኬቱ ሀቡ? ዋን ዌይ ነው። መመለስ በፈለግሽ ሰዓት ንገሪን እና እንቆርጣለን ብያታለሁ። በቃ ጥሩ ይዘን ሄጅ ነው አለን ሁላችንም አለን። የትኬት መመለሻ ትኬቱን እድሉን ለእኔ እስኪ ወይኔ ሙቤ መመለሻ ትኬቱን መመለሻው ሙቤ አንተ ልችል ነው። ወላሂ ከለቤተሰቡ ሁሉም ቤተሰብ ከሆነም እኔ እችላለሁ። እዚህ ጋር ነገር ማለት እፈልጋለሁ። በጣም ዛሬ ደስም ብሎኛል። በጣም ነው ደስ ያለኝ። ምክንያቱም ሀቢባ እውነቴን ነው የምለው፣ አንቺ ኢትዮጵያዊ ባትሆኚ ሌላ ዜጋ ብትሆኚ ቀና ነበር። ሴት ልጅ ጀግና ናት ስንል በምክንያት ነው። በተለይ አንቺ ደግሞ እውነቴን ነው፣ እኔ ሀገር ነሽ አንቺ። እውነቴን ነው የምልሽ፣ አንቺ ማለት ሀቢባ ማለት ሀገር ነሽ። እውነቴን ነው የምለው። እኔ አንድ ቀን መጥቼ እዚህ ገስት ላይ እርጂኝ ወይ ደግሞ እንደዚህ አድርጊልኝ ብዬም አላቅም። አላህም ደግሞ ጤና ይስጠኝ አልልም። አንቺም የምወደው በምክንያት ነው። ብዙ ነገር አድርገሻል፣ ገና ብዙ ነገር ታደርጊያለሽ። አንቺ የሴቶች ተምሳሌት ነሽ። እዚህ ስር ያላችሁ ሴቶችን በእናታችሁ በርቱልን። እንደዚህ ምን ነው ሀቢባ አንድ ሆነች? ምን ነው ኢትዮጵያ ሀገራችን 10 ሀቢባ 20 ሀቢባ ለምን አጣን ያስብላል። እና እናታችን እንኳን ደስ አለሽ። የእኛ መቼም ሀቢባም ሆነ ሌላ ሰውም ፈልጎ ሊያገኝልን አይችልም። ለዘላለም ተለያይተናል። ግን ዛሬ ደግሞ ልክ እናቴን እንዳገኘው ነው እንትን ራሴን መቆጣጠር ያቃተኝ። ሀቢባ አላህ ረጅም እድሜ ይስጥሽ። ገና ብዙ ነገር ታሳይናለሽ እና ወላሂ ከዚች እናት ጋር ከመጀመሪያ እውነቴን ነው በቃ የሆነ ስሜት እንጮህ በቃ አላለን ብዙ ነገር ነው ያሰማኝ። አልሐምዱሊላህ በጣም ደስ ብሎኛል እና ትለያለሽ ሀቢባችን፣ በርቺልን። ብዙ ነገር ነው የምንጠብቀው። አላህ ደግሞ ልጆችን አሳድጎ አንቺን የሚተኩልን ያርግልን። ጀግና ሴት እውነቴን ነው። አንቺ ጋር አይደለም መናገር የምፈልገው፣ ሌላ ቦታ እድል አግኝቼ ብናገር ስለ አንቺ ደስ ይለኛል። ማሻአላህ አላህ ረጅም እድሜ ይስጥሽ። አንቺ ካለሽ ብዙ ነገር አለ። ሌሎችም ሴቶችም እንደ ሀቢባ በርቱልን። ሁላችሁንም እንወዳቸዋለን። እናታችን እንኳን ደስ አለሽ፣ ወንድማችንም እንኳን ደስ አለ ነው የምለው እና የሆነ አሻራ ነገር እንትን እንላለን። በጣም መመለሻቸውን ነው የምችለው። ደግሜ እንደገና አሙራውን አላስቸግረውም። የመሄጃቸውን ችሏል።
የእናትና ልጅን ደግሞ ያላስቸግረውን ብዬ ነበር። ይኸው ሙቤ ወንድማችን አላህ ይስጠው የመመለሻቸውን ትኬት እኔ እችላለሁ ብሏል። እና ተባረክ ወንድሜ ሙባረክ፣ አላህ እድሜና ጤና ይስጥክ። በጣም እናመሰግናለን። ስለዚህ እናቴ መመለስ አንድ ሰው ልለምን አለ። እስኪ አንድ አንበሳ ካላችሁ ጋይስ ወገን ጣሉለት። የደስ ደስ ይስባካችሁ። አንድ ሰው ካላችሁ በእኔ ስምም ቢሆን በራሳችሁም ስምም ልጁ አንድ አንበሳ ብትልቁለት ደስ ይለኛል። እና ጊፍትም ደግሞ ተባበሩት። ሞራል ባረግ አተልቅ እሱና እያሱ ከቻላችሁ ጋይስ አንድ አንበሳ የሚለቅለት ከተገኘ ፕሊዝ ፕሊዝ። ከእናቱ ጋር የተገናኙበት ቀን የደስታ ሚውቱን አብሪውና እንዴ ልንገርሽ ውቂያ መመለስ ጋይስ የላ ትልቁን አንበሳ እንሻ እንዳይስትሽ አለኝ ነው የገባው ግን እሺ ሚውቱን አብሪው ኔትወርክ ያዛችሁ እኔ ያዘኝ ወይኔ ኔትወርክ ነቀለው ግን እሱ ጋር የገባው ኔትወርክ ነው እሱ ጋር የገባው 66,000 አይቻልም። እሱ ጋር የገባው አስገቡት። ልጁ አንድ በጊፍት ትንሽ እናግዘው። ሌላ ሰው ጋር የገባ መስሎና ቢያንስ 100,000 የሚግባ ሌትስ ጎ ካም እንትን ወይ ሳጊ ፐርፊውም በጣም እናመሰግናለን። እናት አለም ፎሎ አድርጓት። አንቺ አርጓያችንን ነገር ለማድረግ ዝግጁ ነን። ትናንትን እያደረግ ነበር። አሁንም ወላሂ አድርጉ ብቻ ማለት ነው የምንጠብቀው ካንቺ የተደረጋችሁ ነገር። እውነቴን ነው የምልሽ እናደርጋለን። አንቺ አላህ አስደስትሽ። ፐርፊውምን ጋይስ ፎሎ አድርጉልኝ፣ በፎሎ አመስግኑልኝ። አንበሳ ወርዳለታለች ከእናቱ ጋር ለተገናኘው ወንድማችን እያሱ ከ15 ዓመት በኋላ እናቱን ላየው የደስታ አንበሳ ወርዳለታለች እና እነዚህን እናትና ልጅ ሰፖርት ማድረግ አለብን። ግባ እያሱ ግባ አንተ አብያቲ እያሱ ንዓባእቱ ዝሓውት ንፅበይ ካልና ማውጣት ካልቻለ ችግር የለውም። እኔ አሞራው ያስረዳዋል፣ ችግር የለውም። በትግርኛ አሞራ በውስጥ በዋትሳፕ ያስረዳዋል። ማውጣቱ አያሳስብም፣ አታስቡ። እኔም ማስረዳት እችላለሁ፣ ግን እኔ አማርኛ ስለሆነ እሱ በትግርኛ አሌክስ ያስረዳዋል። የሚያወጣለት ሰው እናገናኘዋለን። ማውጣቱን ካልቻለ ላላችሁ ችግር የለውም። ጠቅልሎ አዲስ አበባ ላይ ሴት ላወጣው ይችላል፣ ወይም ወደ አንቺ ስላለች ደግሞ ወደ አንቺ አካባቢ ልታውጭ ልቻለች። ችግር የለውም። እሱ አሉ ብዙ ሰዎች አሉ እና እያሱ ካለ ሞዴሬተሮች እባካችሁ እዩት፣ እናስገቡት ልጁ ሁሉም አልኩት እያሱን። እሺ ጋይስ አሁን ነው ከእናቱ ጋር ባህር ዳርም ሆነ አዲስ አበባ የመረጡት ቦታ እየኖሩ አይ ቲንክ ኢንቫይት ተደርጓል መሰለኛ። ኢንቫይት ተደርጓል። ኔትወርክ አሰቃየው እኮ። ልደውልለት? አዎ ደውልለት። የባንክ አካውንትም የምትሉ ሰዎች ሰጣችኋል። ተገናኝቶ ጨርሱ ብለን ነው እንጂ እሱን ቻሌንጅ እናስጀምራለን። ችግር የለም። ለ1,000 ብር ወይ 500 ብር ቻሌንጅ እናስጀምራለን። 10,000 ልላክላት። እሺ ሰጣችኋለሁ። በጣም ነው የምትለዩት። እናቴ ትሙት ለበቀደሟ እናት ራሱ ስንት እንደገባላት ታውቃላችሁ? እናንተ በጣም መልካም ሰዎች ናችሁ። እናንተን የሰጠን አምላክ ሁሉ የሚመስገን። ደግሞ ይመጣሉ መታረቃቸውን ህዝብ እንዲያዩላቸው ይፈልጋሉ እና ለእሷም 243,391 ብር ገብቶላታል። በቀደም ለመጣችሁ ለእናት መዓዛ እና እናንተ ልጇ ያነሳም ያለው ሪቪ ያደርግላቸዋለሁ ግን አልሸጥም። ጊቫዌይ ሁሉ ይኖረኛል። ግን አሞራዊ እናወራለን። እሺ አወራሃለሁ። ምን አልሽኝ? አሌክስ በማውራት ነገር አለኝ። ችግር የለውም። ሄልሻለሁ። ወይት አንበሳ እየወረደልህ የወጣኸው እሺ
ቪዲዮ ከክፈት ሩቅያ የአንቺ አግዩ እናቴ ቪዲዮ ክፈችለትና እስኪ ባለን ማለት ነው 100,000 ኔትወርክም ሊሆን ይችላል። ቤተሰብ 100,000 እንምላ እስኪ ባለን ነገር 100,000 እንምላ። ምን ሆናችሁ ነው? ቆይ የወጣችሁት አልገባኝም። ቱርክ ነው መሰለኝ። ሩቅያ ክፈችው እናቴ ራሳቸው ገባው። እሺ እሱን እየነካችሁ ስጡ ጊፍት ጋይስ። በቃ እሱን እየነካችሁ ጋይስ ሌትስ ጎ እስኪ እንያችሁ ሌትስ ጎ ኤቭሪዋን ጋይስ ያላችሁን ትንሽ ናገዛችሁ። አንዴ ላስረዳው። እያሱ የሚሰጡ ካሁን ገንዘብ ነው። እሺ ወንድሜ እንዴት እንደምታወጣ እናስረዳሃለን። እሺ እስቲ ወይ በትግርኛ ነገረው አሞራ እዚ ሕጂ ዝህቡካ ዘለው እያሱ ሓወይ ማ ገንዘብ እሺ ዶ ዋው 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 ትችላለህ ወንድም አለም። ቴንክ ዩ ሶ ማች አቡ ትችላለህ መኩፋኑ ቴንክ ዩ ሶ ማች ጋይስ ሌትስ ጎ አይዟችሁ ተጋግዙ ሁላችሁም ጋይስ አለን ሰጪነን ፈጣሪ ይስጠን የምትሉ ማለት ነው። ደስታችሁን ግለጹልን እስኪ ዛሬ ደስ ሲላችሁ ነው እንደሚሰጡት ዛሬ የኔ እናት ተባረኪ። 200 እንብላና በቃ 200 እስኪ 3 አንበሳ ነው የሚቀረን። 200 እንብላና ከዛ 200 ሞልተን ሙባረክ ደግሞ 200 ዶላር ራሱ ያውቁና ገፋ አድርጉ ባላችሁ። የግድ አንበሳ መሆን የለበትም። ባለ ግባ 6,000 2,000 1,000 እንደኔ ማለት ነው ግባ። እንደዚህ ነው። ገፋ 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 ጋይስ እኔ አሞራው ሙባረክ በካሽ አድርገናል። እኔ 32,000 ብር ስልክ ገዝቼለታለሁ። አሞራው ትኬት ቆርጧል። 200 ዶላር ለእናትና ልጅ ትኬት ቆርጧል። ሙባረክ ደግሞ መመለሻቸውን ትኬት ሊችል ነው። ስለዚህ እኛ በካሽ አድርገናል። እናንተ በግሪት አለ ኢትዮጵያውያን እስኪ ተረባረቡ፣ በእናታቸው ተረባረቡ። እስኪ የዚህን ህዝብ ምረቃት ሰዱ። አይታወቅም እንዳለ አሁን ጊፍት እየሰጡ ያሉትን ጋይስ ከ1 እስከ 10 ቶፕ ላይ ያሉትን ለእናቶች ሁሉም እናቶች ነው እየሰጡ ያሉት። እያስገቧቸው ነው ፎሎ እንዲያደርጓቸው። በፎሎ አመስግኑልን እነዚህን ደጋግ እህትና ወንድሞቻችንን። ሳጊ ፐርፊውምን፣ ማኩፋኖን፣ ዙዙን፣ ጀሚላን ፎሎ አድርጓቸው፣ ፎሎ አድርጓቸው። ለማጊ ይቀራል 50 ሺህ ይቀራል። ሌትስ ጎ 50 ሺህ ይቀራል። 200 እንግባ። ከዛ በቃ ሀቢባ አርጎ ያለችን ነገር ማድረግ ነው። ሞራል ነው እኮ ልክ ለሀቢባ እንዳደረግ ነው የምናየው። ልክ ለእናቶች እንዳደረግ ነው የምናየው። ሞራል የሚባል ነገር አለ። ሞራል የሚባል ነገር አለ። አንድ አንበሳ የሚጨምር ካለ አንድ አንበሳ ጋይስ፣ አንድ አንበሳ የሚጨምር ካለ የሟዬ ተባረኪኒ እናት። ሌትስ ጎ ጋይስ፣ አንድ አንበሳ የሚጨምር ካለ እስኪ እንሂድ። ሌትስ ጎ አንበሳ 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 ማኒፌስት ነው የሚባለው፣ ማኒፌስቴሽን ነው የሚባለው። አንበሳ አንበሳ በሉ ጋይስ። ኮመንቱን በአንበሳ ኢሞጅ ሙሉት። አንበሳ 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 ብቻ አይደለም። ቲክታክ ዩኒቨርሳል ላይ ይህም ቲክታክ ዩኒቨርሳልን ጻፉ። ኧረ ዝም አለ ችግር የለውም። እሱማ ያላችሁ አንበሳ ቢሆን ትንሽ ግርማው ደስ ይላል ማለት ያክል ነው። አንበሳ ሲያባርቅ ሲጮህ ደስ ይላል። ግሬስ አለው። ያው መግባት አለብን ቤተሰቦች። 2 ገፋ እናድርግና በቃ ሌትስ ጎ። ቲክታክ ዩኒቨርሳል አቡዬ እንደዚህ አድርጊ እንግዲህ ከፈለግሽ በቀጠሮም በሆነ ነገርም አሁንም ቢሆን የእናትየውን አካውንት እንፈልጋለን። የእናትየው አካውንት አለ እጄ ላይ እየሰጧቸው ነው። አሁንም አሁን የምትዩን በይ
ሁላችሁም ያቅማችሁን አድርጉ ውዶች። የእናትየው አካውንት 1066009789 የእናትየው ስሟ ሩቅያ ሰኢድ ሲራጅ ነው። አካውንቷ 1066009789 ነው። እቺ እናት ከ15 ዓመት በኋላ ነው ልጇን ያገናኘናት። እናም ከልጅ እናትና ልጅ እንዳይነጣጠሉ በድጋሚ አብረው እንዲኖሩ እባካችሁ ያቅማችሁን አድርገው። ጊፍትም ያላችሁ ጊፍት ስጡ፣ በካሽ ደግሞ ያላችሁ በካሽ። በጣም ነው የምናመሰግነው። ኧረ ጀሚላ ልመርቃት በእናታቸው አንዴ። ጀሙዬ እኔ እናት ረጅም እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ እድሜ ልክሽን እንደሳቅሽ ኑሪ ጀሙዬ። አንድ ቀን አይባል መንት ላይ ምን ይመስላችኋል? እንሂድ። እንሂድበት። 300 ሺህ ኢንግማ እንግዲህ እንቆቅልሽ ነክ እድሜ ልክ ጤና፣ ሰላም፣ ፍቅር፣ ደስታ ሊስጥ። የሁላችሁ የእርጉዝ ምርቃት ጠባ አይልም ፈጣሪ። የው በደንብ እየሰማኝ ነው። ሰማኝ ነው። እድሜና ጤና ይስጣችሁ። ከአበባ ጀምሮ ለዚች እናትና ልጅ ለሰጣችሁ በሙሉ ፈጣሪ ገርል ዩረ ገርል። እሺ እኔ እናት እድሜና ጤና ይስጥሽኝ። ይወድ ፈጣሪ እድሜ፣ ጤና፣ ሰላም፣ ፍቅር። እዚህ ምድር ላይ ከእድሜና ጤና በላይ ምንም የለም። ከሰላምና ፍቅር በላይ ምንም የለም። ፈጣሪ ዳኩማ ይችላል። ቆይ እኔ የምለው 222,000 ነበረ። ለምንድን ነው ያለ 2,000 ነበረ? አራት ላይ ያላችሁ እናቴ ትሙት። ሳጊ ፐርፊውም ቶኩማ ግን ወዴት ሄደ? ቶኩማን እኮ ግራ ገባኝ እኮ ቶኩማ። እሺ እኔ በካሽ ተጣጣለሁ። ለእናት 3,000 ካሽ አለለሙ 3,000 በአንበሳ ዝጉት ውዶቼ፣ በአንበሳ ማተምቱት። ኧረ ይዘጋል በአንበሳ ሄደው ምሳ መብላት አለባቸው። ቤት መሄድ አለባቸው። አንዴ ቆይ ሙባረክ ሀቡስሚን 3:33 አለ። ስሜት ታውቁታላችሁ። ትችላለህ። መኩፋኖን በፎሎ አመስግኑልኝ በእናታችሁ። ሁለተኛውን አንበሳ ነው የለቀቀው። አመስግኑ። ልጋው መሰለኝ ግን እናትና ልጅ ስጪ። አይ ትሰጣለች እኮ እሷ ብትኖር እኮ ያውላችሁ እንዴት ስሟን ሜንሽን አድርጋችሁ ታሳፍራችኋለች። ሙኒት አይደለም ስሟ ተጠርቶ ስሟ ሳይጠራ የምትሰጥ ደግ እህት እኮ ናት። በቃ አሁን በዩኒቨርስ ምዝጋው 2 ደቂቃ ነው የቀረችን። በዩኒቨርስ ሜንሽን አድርጓት ቀርቶ አሁን በዩኒቨርስ ምዝጋው። ኤቭሪዋን ያላችሁ እዚህ ተጋገዙ። አንድ ዩኒቨርስ የሚለቀቃለ። ከዛ በኋላ እንለምናችሁም ጋይስ። እነሱም ምን አደረጉ? ፀሐይ ላይ ተሚናቸው ሚሳቸውን ይሉ ቤታቸውን ሂዱ። እንደዚህ አይነት ነገር ላይ ማሞረት ጥሩ ነው። 400,000 ተብሎ ነበር። በእናታችሁ አንድ ዩኒቨርስ ከተሰጠ ዘግተን እነሱም ደግሞ ደክሟል። መንገድ ሂዳ ነው መጣችሁ። የተራበ አይኗን ታሳርፍ። እንኳን ደስ አላት እናታችንን። እስኪ እንግዲህ አንድ ዩኒቨርስ ተለቀቀ። ፎሎ አድርጓት። ሙኒቲ ፎሎ አድርጓት። ያላችሁ በሙሉ ሙኒቲን ፎሎ አድርጓት ጋይስ። የምን ቤቢ ላይ ነው አቢባዬ? በአንበሳ ዘጋው። አሜን በአንበሳ አሜን። ተባረክ። ወንድ ነው አይደል? አሜን ተባረክ። እድሜና ጤና ይስጥክ። ክፉ አይንካክ በህይወት እስካለክ። መርቁ تسمعنا لها دو اني تنش لنا قروا لينا ياسو تسمعنا لها ميت كابره ياسو مايكروفون كفتا تا مايكروفون كفتا بقى እየሰማሁ ነው። በቃ ስልክኻ ንኻሊእ ሰብ ገለፈ ሰምዐካ ኣለኹ። ንኻሊእ ሰብ ከይተባእኻ ስልክኻ ቁልፍ ግበረላ። እንኳን ደስ አለሽ። አዳዲስ ሰው እየገባ ነው ያለው። እስቲ 2 ደቂቃ ጨምሩላቸው። ሚኪ ጆይንስ ላይ ታችሁ ነው አይደለ? 2 ደቂቃ እሺ
አንድ ሰው በማን ቦታ ይግባ? ሚኪ ቤተሰቦች 15 ዓመት የተለያዩ እኔ ልውረድልሽ ሀቡ እንዴ አሞራው ቆይ እንዴት ላክ አይኔ ወርድልሻለሁ። ችግር ነው ያላችሁ እንኳን ደስ ያላችሁ ማዘር፣ እንኳን አብሮ ደስ አለን። እንኳን ለዚህ አበቃችሁ። በእውነት በስመ አብ እንዴት አንቺ ቤት ያየኋቸው ናቸው። በኦንላይን ነበር ያገናኘናት። አሞራው ትኬት ችሎ ከባህር ዳር መቀሌ ድረስ ሄዳ እናትየው ልጇን አገኘች። ተባረክ እድሜና ጤና ይስጥክ። ተባረክ